አብዛኞቻችን በስራ ዓለም ስፔሻሊ በየትኛውም የቢዝነስ ሴክተር ወይም ድርጅቶች ለግል ሊሆን ይችላል የመንግስት ዳታን ሃንድል የምናደርገው በኤክሴል ነው። ስለዚህ የኤክሴል ፋይሎቻችንን ሰኪዩር ማድረግ በጣም አስፈላጊ ነው። በዛሬ ቪዲዮአችን እንዴት አድርጋችሁ የኤክሴል ፋይሎቻችሁን ሰኪዩር ማድረግ እንደምትችሉና ከአላስፈላጊ ንክኪ መጠበቅ እንደምትችሉ አንድ በአንድ እናያለን። ማይክሮሶፍት ኤክሴል ውስጥ ሶስት ዋና ዳታ ሰኪዩር የምናደርግበት መንገዶች አሉ። እነዚህም ወርክሺት ፕሮቴክሽን፣ ወርክቡክ ፕሮቴክሽን እና ፓስወርድ ቱ ኦፕን ፋይል ይባላሉ። በመጀመሪያ ፕሮቴክት ወርክሺት የሚለውን እንመልከት። የዚህ ሴኩሪቲ ፊቸር በአጠቃላይ የሚሰራው በወርክሺት ላይ ብቻ ነው። ወርክሺት ማለት አሁን የምትሰሩበት ወይም ደግሞ እዚህ ፊት ለፊት ላይ የምታዩት ኤሪያ ማለት ነው። ወርክሺት ፕሮቴክት ስናደርግ ሰዎች በቀላሉ ዳታ አይቀይሩብንም፣ ፎርሙላዎችን አይለውጡብንም፣ ወርክሺቱ ፎርማት አያደርጉብንም። ለምሳሌ ኮለመን መጨመር፣ ሮ መጨመር፣ መደለት፣ በአጠቃላይ ጽሁፍ ላይ ምንም አይነት ለውጥም ሆነ ስታይል መጨመር አይችሉም ማለት ነው። እስቲ አሁን በተግባር እንዴት ወርክሺታችሁን ፕሮቴክት ማድረግ እንደሚችሉ ላሳያችሁ። አሁን እዚህ ጋር ይሄንን ዳታ አለኝ። ይሄ ዳታ ላይ ምንም አይነት ለውጥ እንዳይመጣ ወይም ደግሞ ሰዎች በሚመለከቱበት ጊዜ ምንም አይነት ቅያሬ እንዳይፈጥሩብን እንዴት አድርገን እንደምናደርግ ነው የምናየው ማለት ነው። መጀመሪያ ላይ ወርክሺታችሁን ፕሮቴክት ለማድረግ ሪበን ላይ ትሄዱና ሪቪውን ትመርጣላችሁ። ከዛ ፕሮቴክት ሺት የሚለውን ትነካላችሁ። ከዛ እቺኛዋ ዊንዶ ትመጣላችኋለች። ይሄ ዊንዶ ሁለት ነገርን ይዟል። አንደኛ ለዩዘሮቹ መፍቀድ ያለባችሁን አክቲቪቲዎችንና ፓስወርድ የምታስገቡበትን ቦታ ይዞላችኋል። ስለዚህ እዚህ ጋር ያሉ ነገሮችን ራይት እያደረጋችሁ የምታስቀምጡ ከሆነ እነዚህ ራይት የተደረጉ ነገሮች ፓስወርድ እንኳን ብታደርጉ በኋላ ላይ ዩዘሩ ሊያደርጋቸው ይችላል ማለት ነው፣ ወይም እነዚህን ነገሮች ሊሰራ ይችላል ማለት ነው። ስለዚህ እኛ ሙሉ በሙሉ ዳታችንን ማንም አክሰስ እንዳያደርግብን ማየት እንጂ መደለት ምንም ነገር መጨመር እንዳይችል ለማድረግ ከፈለግን እዚህ ጋር የምንመርጠው ነገር ምንም አይኖርም። እዚች ጋር ተመጡና እቺኛዋ ሰሌክት መደረጓን ቼክ ማድረግ አለባችሁ። ከዛ ፓስወርድ የሚለው ላይ ፓስወርድ ታስገባላችሁ። አሁን እኔ 1 2 3 ብዬ ነው ያስገባሁት። ከዛ ኦኬ እንላለን። ከዛ እዚች ጋር እንደምታዩት ሌላ ፖፕ አፕ የኮንፈርሜሽን ዊንዶ መጥቶላችኋል። ፓስወርዳችሁ ልክ ስልካችን ላይ ደግመን እንደምናስገባው እዚህም ሪኢንተር ፓስወርድ ነው የሚለን። ደግማችሁ አሁን ያስገባችሁትን 1 2 3 ብላችሁ ያስገባችሁትን ፓስወርድ ታስገባላችሁ። ኦኬ ከማለታችሁ በፊት ግን እዚህ ጋር ፕሪካሽን ወይም ደግሞ ዋርኒንግ እዚህ ጋር አስቀምጦላችኋል። ይሄ በጠቅላላ ስለ ፓስወርድ መርሳት ነው። አትርሱ ነው የሚላችሁ። ከረሳችሁ ሪከቨር ማድረግ አትችሉም ነው የሚለው። ከፈለጋችሁ ፋይላችሁን ኮፒ አድርጋችሁ ሌላ ቦታ ማስቀመጥ ትችላላችሁ። ካልሆነ ደግሞ ፓስወርዳችሁን የተጠቀማችሁትን ፓስወርድ እንዳትረሱ አድርጋችሁ የምትጠቀሙበት ማንኛውም ነገር ላይ ሴቭ ልታደርጉ ትችላላችሁ ማለት ነው። ከዛ ኦኬ እንላለን። አሁን ኦኬ ብያለሁ፣ ምንም አልፈቀድኩም። ስለዚህ አሁን ቼክ አድርገን እንመለከታለን። ይሄኛው ሺት ላይ መታችሁ ክሊክ ብታደርጉ ምንም ነገር ሰሌክት አይደረግላችሁም። እንደምታዩት ልጻፍ ብላችሁ ከኪቦርድ ላይ ምንም አይነት ፊደል ብትነኩ እንደዚህ አይነት ሜሴጅ ይመጣል ማለት ነው። ይሄ ሜሴጅ በአጠቃላይ ምንድነው የሚለን? ዳታችሁ ሰኪዩርድ ሆኗል፣ ይሄ ሺት ሰኪዩርድ ሆኗል፣ ስለዚህ ፓስወርድ እንድትጠቀሙ ያስገድዳችኋል እያለን ነው ያለው ማለት ነው። ስለዚህ ከዚህ ውጪ ምንም ነገር የሚፈጠር ነገር አይኖርም ማለት ነው። ሌላ ሺት ላይ ሄዳችሁ አሁን እዚህ ጋር ክሊክ ብታደርጉ የፈለጋችሁትን ነገር ማድረግ ትችላላችሁ። እንደምታዩት እዚህ ጋር መቀየር፣ ጽሁፎችን መጻፍ ትችላላችሁ ማለት ነው። ሰኪዩር ያደረኩት ይሄኛውን ሴልስ የፌብሩዋሪን እንጂ የጃንዋሪ ስላልሆነ ነው። ይሄ የሚሰራው ለአንድ ሺት ነው ማለት ነው። አሁን ያሳያችሁ የሴኩሪቲ ሜተድ። ራሳችሁ ደግማችሁ ይሄንን ዳታ ለመጠቀም ብትፈልጉ፣ ኤዲት ማድረግ ብትፈልጉ ምንድነው የምታደርጉት? አንፕሮቴክት ነው የምናደርገው። አንፕሮቴክት ለማድረግ እዚችው ጋር ሪቪው ላይ ትሄዱና ከዛ አንፕሮቴክት ሺት የሚለውን ትነካላችሁ። ከዛ የቀድሙን ፓስወርድ እንድታስገቡ
ይጠይቃችኋል። ሶ 1 2 3 ብላችሁ ታስገቡለታላችሁ። አሁን የፈለጋችሁትን ነገር ልትሰሩ ትችላላችሁ ማለት ነው። በዚህ መንገድ ፕሮቴክትም አንፕሮቴክትም ልታደርጉ ትችላላችሁ። በነገራችን ላይ እዚሁ ሺት ላይ ራይት ክሊክ ብታደርጉ ፕሮቴክት ሺት የሚለውን ፓርት ታገኛላችሁ። በኋላ ላይ ፕሮቴክት ካደረጋችሁ በኋላም አንፕሮቴክት ብሎ ነው የሚመጣላችሁ። ራይት ክሊክ ወይም ደግሞ ሪቪው ላይ ሄዳችሁ ፕሮቴክት ሺት በሚለው ልትጠቀሙ ትችላላችሁ ማለት ነው። በሁለተኛ የምናየው ፕሮቴክት ወርክ ቡክ የሚለው ሴክሽን ነው የምንመለከተው። ሶ የዚህ ሴኩሪቲ ፊቸር በአጠቃላይ የወርክ ቡክ ስትራክቸር ላይ ነው አፕላይ የሚሆነው። ለምሳሌ ማንም ሰው ፓስወርዱን ካላወቀ ሺት መጨመር አይችልም። እዚህ ጋር አሁን ኤክሴል ላይ እንደምታውቁት እዚህ ጋር ፕላስ እያደረግን የተለያዩ ሺቶችን መጨመር እንችላለን፣ ዲሌት ማድረግ እንችላለን። ሺቶችን ከዚህ ጋር ዲሌት እያራችሁ ዲሌት ልታደርጉ ትችላላችሁ። እንዲሁም ደግሞ ራይት ክሊክ እያደረጋችሁ ሪኔም ብላችሁ እዚህ ጋር የምትፈልጉት ስም የዚህን ዳታ ታብ ወይም ደግሞ የሺቱን ታብ ስም ልትቀይሩ ትችላላችሁ። ወደ ሌላ ቦታ ሙቭ ወይም ኮፒ ልታደርጉ ትችላላችሁ። ከለር ልትቀይሩ ትችላላችሁ። ላይክ ራይት ክሊክ አድርጋችሁ እዚህ ጋር ከለር አፕላይ ልታደርጉበት ትችላላችሁ። መደበቅ ትችላላችሁ። አንሃይድም ደግሞ አለመደበቅም ትችላላችሁ። ነገር ግን ፕሮቴክት ወርክ ቡክ የሚለውን ሴኩሪቲ ሚንስ አፕላይ ካደረጋችሁ ምንም ነገር እነዚህ ሊስት ያደረኳቸው ነገሮች ማድረግ አትችሉም፣ ወይም ደግሞ ከኛ ፍቃድ ውጪ ሰዎች ይሄንን ማድረግ አይችሉም ማለት ነው። ሶ ፕሮቴክት ወርክ ሺት ለነዚህ ይጠቅማል። አሁን እስቲ አንድ በአንድ እንዴት ወርክ ቡካችሁን ፕሮቴክት ማድረግ እንደሚችሉ ላሳያችሁ። ሶ ወርክ ቡክ የሚሰራው ቅድም እንዳልኳችሁ ስትራክቸሩን ፕሮቴክት ማድረግ ላይ ነው። ሶ መጀመሪያ ላይ ሪቪው ታብ ላይ ትሄዳላችሁ። ከዛ እዛው ቅድም ወርክ ሺት ያልነው ፕሮቴክት ወርክ ሺት የተባለው ጋር አጠገብ በራይት በኩል ፕሮቴክት ወርክ ቡክ የሚለውን ክሊክ እናደርግበታለን። እዚህ ጋር እንደምታዩት እቺኛው ሚኒ ዊንዶ መታላችኋለች። ሶ ስትራክቸሩ ቲክ ተደርጎ ነው ያለው። ሶ ይሄኛው ማጥፋት የለባችሁ። እዚች ጋር ፓስወርድ ታስገባላችሁ። 1 2 3 ብላችሁ ታስገባላችሁ። ከዛ ኦኬ እንላለን። 1 2 3 እላለሁ። ይሄ የራሳችን ፓስወርድ ይለያያል። እሺ ሶ እንደ ቀድሞ እዚህ ጋር ምንድነው እንዳትረሱ ፓስወርዳችሁን የሚል ማስጠንቀቂያ እዚህ ጋር ተቀምጦልናል። ሶ ይሄንን ቼክ ማድረግ ያስፈልጋል። ከዛ ኦኬ እንላለን። አሁን እስቲ ሰኪዩርድ መሆኑና አለመሆኑን ልብ በሉ። ይሄ ወርክ ቡክ ላይ ነው የሚሰራው። ስለዚህ አሁን እዚህ ጋር መተን ወርክ ቡክ ማለት ይሄኛውንም ያካትታል፣ ይሄኛውንም እያንዳንዱ ሺት ያካትታል ማለት ነው። ሶ አሁን እዚህኛው ላይ ራይት ክሊክ ባደርግ አያችሁ አይደለ? ኢንሰርት፣ ዲሌት፣ ሪኔም፣ ሙቭ ኦር ኮፒ፣ ታብ ከለር፣ ሃይድ፣ አንሃይድ የሚሉት ፓራሜትሮች ሁሉም ዲአክቲቭ ናቸው ማለት ነው። እነዚህ ነገሮች ማድረግ አንችልም። ማንም ሰው ይሄንን ሺት ሊደልትብን አይችልም ማለት ነው። እዚህ ጋር መታችሁ ራይት ክሊክ ቢታደርጉ በተአምር ሊያደርጉ አይችሉም ማለት ነው። ይሄኛውን ላይም ብትሄዱ ራይት ክሊክ አፕላይ ብታደርጉ የትኛውን ቦታ ላይ ዴሊሽን፣ ሪኔም ማድረግ፣ ኢንሰርሽን እያንዳንዱ እዚህ ጋር ያሉትን ነገሮች ፐርፎርም ሊያደርጉ አይችሉም። ለምን? ወርክ ቡክ ማለት ሁሉንም ወርክ ሺቶች አንድ ላይ የያዘ ስለሆነ። ነገር ግን አንድ ልብ ማለት ያለባችሁ ነገር እዚህ ጋር ምንድነው የፈለጉትን ነገር ሊጽፉ ይችላሉ። ሶ ይሄንን እንዳያደርጉ በምንድነው የምናደርገው? ቅድም ባሳያችሁ መሰረት ለምሳሌ እቺኛዋን ራይት ክሊክ አድርጌ ፕሮቴክት ወርክ ሺት ብዬ እዚህ ጋር እንዳይጽፉ ምንም ማድረግ እንዳይችሉ ለማድረግ እዚህ ጋር 1 2 3 ፓስወርድ እሰጣለሁ። ደን ኮንፊርም አደርጋለሁ። አሁን እዚህ ጋር መጻፍም አይችሉም እንደምትመለከቱት። ከዛ ራይት ክሊክ አድርጎ እነዚህ ነገሮችን ፐርፎርም ማድረግ አይችሉም ማለት ነው። ስለዚህ አሁን ኤክሴል ወርክሺትንም ወርክ ቡክንም ባንዴ ምን አድርግ ያለው ፕሮቴክት አድርገናል ማለት ነው። ሶ በዚህ መንገድ ሁለቱ መጠቀም ትችላላችሁ። ስለ ወርክ ቡክ እስካሁን ያየነው እንዴት ፕሮቴክት እንደምናደርገው ነው። አን ፕሮቴክት ማድረግና ልትጠቀሙ ከፈለጋችሁ ምንድነው የምታደርጉት? ደግማችሁ ሪቪው ላይ ትሄዳላችሁ። ከዛ ፕሮቴክት ወርክ ቡክ የሚለውን ደግማችሁ ትነካላችሁ። ዘን እዚህ ጋር ቅድም ያስገባችሁትን ፓስወርድ ይጠይቃችኋል ማለት ነው። 1 2 3 ከሆነ 1 2 3ቱን ታስገባላችሁ። ከዛ ኦኬ ትላላችሁ። አሁን መታችሁ ራይት ክሊክ ብታደርጉ ይሄው እነዚህ ነገሮች እንደፈለጋችሁ ልታደርጉ ትችላላችሁ ማለት ነው። ሶ በዚህ መንገድ ስለ ወርክ ቡክ ሴኩሪቲ እንጨርሳለን ማለት ነው። ሶስተኛ ደረጃ ላይ የማሳያችሁ ፕሮቴክሽን ፓስወርድ ቱ ኦፕን ይባላል። የዚህ ሴኩሪቲ ፊቸር አላማው አንድና አንድ ነው። ይሄም ምንድነው? ፓስወርዳችሁን ካላወቃችሁ ይሄ ፋይል ከፍታችሁ ከዘጋችሁ በኋላ ድጋሚ ለመክፈት በምትሞክሩበት ጊዜ ፓስወርድ ይጠይቃችኋል ማለት ነው። ሶ ይሄ
ማንም ሰው ፋይላችንን ኢቭን ለማየት ራሱ እንዳይችል ለማድረግ በምንፈልግበት ጊዜ አፕላይ የምናደርገው የኤክሴል የሴኩሪቲ ሜዠርመንት ነው ማለት ነው። እሱን አንድ በአንድ እንዴት እንደምትሰሩ አሁን አሳያችኋለሁ። ሶ ፓስወርድ ቱ ኦፕን የሚባለውን ሴኩሪቲ አፕላይ ለማድረግ ምንድነው የምታደርጉት? መጀመሪያ ላይ ፋይላችሁን ሴቭ ታደርጋላችሁ። ካልሆነም ደግሞ ካደረጋችሁ በኋላ ለመዝጋት ስታስቡ ሴቭ ስለሚላችሁ ያኔ መጠቀም ትችላላችሁ። ሶ መጀመሪያ ላይ ፋይል ላይ እንሄዳለን። ከዛ እዚህ ጋር ኢንፎ የሚለውን እንነካለን። ከዛ እዚህ ጋር እንደምትመለከቱት ፕሮቴክት ወርክ ቡክ የሚለው አለ። ስለዚህ ፕሮቴክት ወርክ ቡክ የምትለውን ቀስቷን ድሮፕ ዳውኑን ስትነኩ እዚህ ጋር የተለያዩ የሴኩሪቲ ሜዠርመንቶች አሉ። አሁን እኛ የፈለግነው ኢንክሪፕት ዊዝ ፓስወርድ የሚለው ነው። ይሄ ለምን እንደሚጠቅም ከስር ይሄው ካፕሽን ተቀምጦለታል። ሪኳየር ፓስወርድ ቱ ኦፕን ዲስ ወርክ ቡክ ነው የሚለው። ስለዚህ ፋይሉን ራሱ ሲከፍቱት ፓስወርድ ይጠይቃቸዋል ነው የሚለው። ስለዚህ እሱ ላይ እናደርጋለን። ዘን እዚህ ጋር ፓስወርድ አስገቡ ነው የሚለን። እኔ ቅድም ስላደረግኩት ነው። ሶ 1 2 3 ብላችሁ እዚች ጋር ክሊክ ታደርጋላችሁ። ሶ አሁን ይሄኛውን ፋይል ክሎዝ በምናደርግበት ሰዓት ሴቭ አድርጉ አሁን የቀየርነውን ነገር ሴቭ እንድናደርግ ይጠይቀናል። ወይም ሴቭ አላደርግም ወይም አደርጋለሁ ነው ማለት ነው የምትመርጡት። አሁን ሴቭ መሆን አለበት ፓስወርዱ አብሮ። ሶ ሴቭ ብዬ ክሎዝ አደርጋለሁ። እንደዚህ ይዘጋል። አሁን እናንተ ኮምፒውተራችሁ ላይ ትሄዱና ፋይሉ ያለበትን ቦታ መርጣችሁ ፋይሉን ለመክፈት ደብል ክሊክ እላው ላይ በምታደርጉበት ጊዜ ይሄው እንደዚህ ፋይሉን አይከፍትላችሁም፣ ፓስወርድ ይጠይቃል። ሶ ፓስወርዱን የማያውቅ ሰው ይሄንን ማድረግ አይችልም። ስለዚህ 1 2 3 ብዬ ሳስገባለት ይሄንን ኤክሴል ፋይል በዚህ መንገድ ይከፍትልናል። በነገራችን ላይ ይሄንን ስቴፕ በሌላ መንገድ መስራት ይቻላል። እሱ ሞር አድቫንስድ ነው። ሞዲፋይም ለማድረግ ፓስወርድ ወይም ይሄ ከከፈቱ በኋላ ከገቡ በኋላ ፓስወርድ እንዲጠይቃቸው ምንም ነገር ለመስራት ወይም ደግሞ ለመክፈት ብቻ እንዲጠይቃችሁ ከሁለቱ አንዱን ወይም ደግሞ ሁለቱንም ማዘሴም ታይም ማድረግ የሚያስችልን ፊቸርም ደግሞ አድ የምናደርግበት መንገድ አለ። እሱን የምታደርጉት ፋይላችሁ ሴቭ በምታደርጉበት ጊዜ ነው። ሶ ፋይል ላይ ትገባላችሁ። ዛ ሴቭ አስ የሚለውን ትነካላችሁ። ከዛ የሆነ ቦታ ላይ ክሊክ ታደርጋላችሁ። ያንን ሴቭ የምታደርጉበት ቦታ እዚች ጋ የሆነ ሪኔም ታደርጉና ቱልስ የሚለውን ፓርት ትነካላችሁ። ከዛ ጀነራል ኦፕሽን የምትለዋን ትመርጣላችሁ። ከዛ ዝጋ ያያችሁ ፓስወርድ ቱ ኦፕን ኦሬዲ ቅድም ምን አድርጌያለሁ አፕላይ አድርጌያለሁ። ፓስወርድ ቱ ሞዲፋይ ማለት ከከፈተ በኋላ ራሱ ሞዲፋይ ያድርግ አያድርግ የሚለውንም መወሰን ይቻላል። ወይም ደግሞ ሪድ ኦንሊ ሪኮመንድድ ዝም ብሎ እንዲያይ ብቻም ማድረግ ትችላላችሁ። እንደዛ ካሰባችሁ እቺኛዋን ቲክ ታደርጋላችሁ ማለት ነው። ኦኬ እንላለን። አሁን ምንድነው የሚለው ቅድም ፓስወርድ ቱ ኦፕን ሴት ስላደረኩ ሪኢንተር የምናደርገው የሞዲፋይ ነው። ሶ 1 2 3 ብዬ ያስገባለሁ። ሶ ኢንተር እንላለን። ከዛ ሴቭ እንላለን። ዘን አሁን ይሄንን ዘግታችሁ ከዚህ ጋር ወደ ፋይላችሁ ሄዳችሁ ለመክፈት በምታስቡበት ጊዜ ለዚህ ደብል ክሊክ ታደርጋላችሁ። ሁለት ጊዜ ፓስወርድ ይጠይቃችኋል ማለት ነው። ልብ በሉ። አሁን ይሄኛው ለመክፈት ነው። ሶ 1 2 3 እላለሁ ኢንተር። አሁንም ደግሞ ምን አለኝ ማለት ነው ፓስወርድ ቱ ሞዲፋይ እያለኝ ነው ማለት ነው። ስለዚህ ሁለቱንም ነው አስገብቼ መግባት የሚችለው ማለት ነው። ሶ በዚህ መንገድ አድርጋችሁ የኤክሴል ፋይላችሁን ከአላስፈላጊ ንክኪ ወይም ደግሞ አንአውቶራይዝድ አክሰስ ከሚባለው ልትጠብቁ ትችላላችሁ። ሴኩሪቲ በጣም አስፈላጊ ነገር ነው። ቪዲዮን እንደወደዳችሁት በጣም ተስፋ አደርጋለሁ። በዛሬ ቪዲዮዬ 3 የሴኩሪቲ ሜዠርመንትን ነግሬያችኋለሁ። አንደኛ ፕሮቴክት ወርክሺት ነው። ሁለተኛ ፕሮቴክት ወርክ ቡክ፣ ሶስተኛ ፓስወርድ ቱ ኦፕን ፋይል የሚባሉትን ሜዠርመንቶች አንድ ባንድ አሳይቻችኋለሁ። ቪዲዮን ከወደዳችሁና ከተመቻችሁ ሰብስክራይብ ማድረግ እንዳትረሱ። ሰብስክራይብ ያደረጋችሁ ደግሞ ላይክ አድርጉ። እንዲሁም ኮመንት ላይ ዛሬ ካሳየዋችሁ 3ቱ የሴኩሪቲ ሜዠርመንቶች የትኛው እንደተመቻችሁና የትኛው እንደሚጠቅማችሁ ኮመንት አድርጉልኝ። እንዲሁም ሌላ እንዲሰራላችሁ የምትፈልጉት ነገር ካለ ኮመንት ሴክሽን ላይ አስቀምጡ። የእያንዳንዱን ኮመንት እመልሳለሁ። ቴንክ ዩ ሶ ማች ጋይስ። ይመቻችሁ።